ለዚህ የዞዲያክ ምልክት በተገለጹ በርካታ ቁልፍ ባህሪያት ምክንያት ካንሰር ብዙውን ጊዜ ከስሜታዊ ጥልቀትና ከስሜታዊነት ጋር የተቆራኘ ነው። ካንሰር የውሃ ምልክት ነው። እሱም በተለምዶ ከስሜት ከአእምሮና ከስሜታዊነት ጋር የተያያዘ ነው። የውሃ ምልክቶች በጥልቅ የመሰማትና ከስሜታቸው ጋር የመገናኘት ችሎታቸው ይታወቃሉ። ካንሰር በጨረቃ የሚመራ ሲሆን ይህም ስሜትን፣ ውስጣዊ ስሜትንና ንቃተ ህሊናን ይቆጣጠራል። የጨረቃ ደረጃዎች በስሜቶችና በስሜቶች ላይ ተጽዕኖ ሊያሳድሩ ይችላሉ። በዚህ ምልክት ስር ለተወለዱ ስሜታዊ ተፈጥሮ አስተዋጽኦ ያደርጋል። ካንሰሮች ብዙ ጊዜ እንደ አሳዳጊ እና አሳቢ ግለሰቦች ሆነው ይታያሉ። ለሌሎች ደህንነት ቅድሚያ የመስጠት አዝማሚያ አላቸው እና በዙሪያቸው ባሉት ሰዎች ስሜት በጥልቅ ሊነኩ ይችላሉ። ይህም ወደ ከፍተኛ ስሜታዊነት ያመራል። ካንሰሮች የሚታወቁት በደመ ነፍስ በመከላከል በተለይም ለሚወዳቸው ሰዎች ነው። ይህ በግንኙነታቸው ላይ ዛቻዎችን ወይም ፈተናዎችን ሲገነዘቡ ወደ ጠንካራ ስሜታዊ ምላሽ ሊመራ ይችላል። በካንሰር ምልክት ስር የተወለዱ ሰዎች ብዙውን ጊዜ ወደ ውስጥ በመመልከትና ራሳቸውን በማንጸባረቅ ይሳተፋሉ። ይህም ስሜታዊ ልምዶቻቸውንና ምላሾችን ሊያሰፋ ይችላል። በአጠቃላይ የእነዚህ ባህሪያት ጥምረት ለካንሰር ግለሰቦች ስሜታዊ ተፈጥሮ አስተዋጽኦ ያደርጋል። ርህራሄና አስተዋይ ያደርጋቸዋል። ነገር ግን ከስሜት መለዋወጥና ለስሜታዊ ከፍታና ዝቅታዎች ይጋለጣሉ። በዛሬው ቪዲዮአችን የካንሰር ኮከቦች ለምን ስሜታዊ እንደሚሆኑ አጠር ያለ መረጃ ተመልክተናል። ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ይህን ቪዲዮ በካንሰር ምልክት ለተወለዱ ሰዎች ሼር አድርጉላቸው። በቀጣይ በጠቃሚ ቪዲዮ እንመለሳለን።